ማጽዳት ይቻልሽ በዚህ አጽድተሽ ጨርሰሽ ስትመጪ ህጻናቶች በዚህ እንደገና ጨማልቀውት እቃውን ጥለው እንደገና እነሱ ያን ሰብስበሽ ሳጨርሽ ደግሞ እንደገና የተበላበት እቃ ተደርድሮ ይጠብቅሻል። እሱን አጥበሽ ሳጨርሽ ደግሞ የካውያ ልብስ ተደርድሮ ይጠብቅሻል። እሱን አጥበሽ ሳጨርሽ ደግሞ አንዱ ወጠጤ መጥቶ ደግሞ ታዲያ አስሌ ከዛላ መከከያ ሰያራ ይልሻል። እሱን ደግሞ አጥበሽ ሳጨርሽ ደግሞ የመብያት የመጠጥያ የመቆሚያ የማረፊያ ጊዜ የሌለሽ ይሄ ሁሉ ያደረገልሽ ፈጣሪ ብርታት የሰጠሽ ድካምሽን እና ልፋትሽን አይቶ ሰው በሀገሩ ላይ ቁጭ ብሎ ኩላሊት ፈረሰ አንጀት የወረደ ወገቤ ተበጠሰ የሚለው ምንም ሳይሰራ አንቺ ሁሉ እየለፋሽ ጠንካራ ያደረገሽ እኮ አምላክ ነው እንጂ እኮ ማንም አይደለም። ትክክል አይደለም? ፈጣሪ 100% እናንተ ጋር ያለው አይገርም? እናንተ ዞር ብላችሁ አባቴ ተመስገን እንዲያው አልከኝ ማመን አቃተኝ፣ ይሄን ሁሉ አስጨረስከኝ ማመን አቃተኝ፣ ተኝቼ ተነሳው ማመን አቃተኝ፣ ጤናዬን ሰጠኝ ማመን አቃተኝ፣ ሰው አደረከኝ ማመን አቃተኝ ብለሽ አመስግኙ። አንቺ እሱን ከማመስገን ዘለሽ ቲክቶክ ላይ ተወጪና ተብታት ስወድሽ አንቺ ሳይ ነፍስሽ ወጣ ነፍስሽ ወጣ ነፍስሽ ያወጣውማ እግዚአብሔር ነው። እግዚአብሔር ረስተሽ ነው እዛ ጋ ሄደሽ ቡጥ ቡጥ የምትይው። አታሽቃብጭ። ክብርሽን ያወረድሽው ራስሽ ነሽ። ክብርሽን የራስሽን ብኩርናሽን ልክ እንደ ኤሳው በምስር ውጥ እንደሸጠው ብኩርናሽን አሳልፈሽ ለቲክቶከር የሰጠሽው ራስሽ ነሽ። መልሻት ጥፊያት ራስሽ። የምን ምክር ነው? የምን ዝክር ነው? እንዴት ግን አንድ ነገር አለ ማለት ትላንትና ለምንድን ነው የምታቋርጡኝ? አንድ ነገር አለ ብለሽ ታቋርጭኛለሽ። የስራሽ ሚስትሽ እና ለምንድን ነው የምታቋርጭኝ? አይ ምን አለ መሰለህ ሀሳቢ አታቋርጭኝ። ታጣቆ ፕሊንክ ሼር አታደርጉም? ከቻላችሁ ጸጥ ብሎ ከሚቋረጥና ከሚንተገብል አሁን እኔ ምን አንድ ነገር አለ ብለሽ በተነግሪ ምን ያደርግልኛል? አውቃለሁ ሁሉን ነገር። አርፋችሁ ቁጭ ብሎ ልክ ነህ። ግን ማታ ልጅቷ ካናገርኩኝ በኋላ በጣም ራሴ እያመመኝ ነው ያደርኩት። ማለት እያመመኝ ስልህ የእውነተኛ መታመም ሳይሆን እኔ አረብ ሀገራት ረጅም ዓመት አልተቀመጥኩም፣ ብዙ ጊዜ አልሰራውም። ግን ብዙ እህቶቼን ስሰማ ውስጥ የሚያም ነገር አለ። እነሱ ቦታ የሚለው የእነሱ ቦታ ብሆን እኔ ምን ሆናለሁ? አሁን ያቺ ልጅ ከ20 ዓመት በላይ ሰው ቤት የሰራች ናት። ብዙ ነገር ያመለጣት ናት። እኔ እንደገባኝ ከሆነ ነው። እናንተ እንዴት እንደሚገባችሁ ባላቅም ብዙ ነገር አገሯ ያለች ማህበራዊ ነገር ከራሷ ላይፍ አንስቶ ህይወቷ ሙሉ የሰጠቻቸው ናቸው። እነዛ ሀረቦች የነበረችባቸው ማለት ነው። ግን አረብ ሀገር መስራት ማለት እንደ ወንዝ እያሳሳቀ ህይወታችን ይዞ የሚሄድ ነገር ነው። እኔ ለየቶቼ እኔ እንደገባኝ ከሆነ የማካፍላቸው ነገር ቢኖር ትንሽ ነገር ይዘን ወደ ሀገራችን መመለስ ብንችል፣ ቤተሰቡ ምረዳ ከሆነ የቱ ጋር መርዳት እንዳለብን ብናቅ፣ ዝም ብለን እየታለብን አገር ቤት ስንገባ አብደው ነው የመጡት የሚባሉ እህቶች አሉ። እኔ የማውቃቸው ማለት ነው። ነክ ናቸው፣ ጤነኛ አይደሉም የሚባሉ አሉ። ለእረፍት ስትገባ ማረፊያ ባይኖራት ዘመዶቿ ጋር ስታርፍ ማለት ነው ዴይ ቱ ዴይ ብር እየመዘዘች የምትሰጥ ሴት እኔ አውቃለሁ። የእውነቴን ነው የምልህ። ከስር እየባከነች እንደምትሰጣቸው እንደ ስጦታ አይደለም የሚያዩት። የሆነ አለ አይደል እዳ እንዳለባት አስገድደው ወይም ደግሞ በቃ ከእድራቸው አንስታ እንደሄደች የሆነ ነገር አጥፍታ እንደሄደች ነው እህቶች የሚቆጠርባቸው። ያ ከመሆኑ በፊት ግን እንዴት ነው እኛ መቆም የምንችለው? ቅድም እንዳልከው በዚህ ምድር ላይ ተመልሰን አንኖርም። አንዴና አንዴ ብቻ ነው እድል ያለን። ከሌን አልረዳውም 1 ዓመት ብሰራ እሱን ሸፍኜ በሚቀጥለው ደግሞ የራሴ ያስቀምጣለሁ ባንል እነሱ እየኖሩብን ነው እንጂ እያኖሩን አይደለም። አትርዱ አንርዳ አይደለም። እኔም የምረዳው ቤተሰብ ሊኖርብኝ ይችላል፣ ግን መርዳት ያለብኝ ቦታ የተወሰነ ካለቀ በኋላ ማንም አይረዳኝ። ማንም ለምን? ጉልበታችን እያለቀ ነው። አይታዘንልንም። ለአንድ ቀን መሳቅ የሚያምራት እህት አለች። ለአንድ ቀን ብቻ ስቄ ብቻ ባርፍ የምትል እህት አለች። እዚህ ውስጥም ልትኖሩ ትችላላችሁ። ስለዚህ እነሱ የሚሰጡን ብር በነፃ እናርገው። በምንም እናገኝ በምንም ማለት ነው። መቆጠብን ብንለምድ ከይቅርታ ጋር እኔ ልበጠብጣችሁ ሳይሆን እና ይሄንን ነገር እንልመድ እህቶች።
ሀገራችን ለመመለስ እንልመድ፣ እንለማመድ፣ እናስብበት፣ እንጨምር እያለን በጊዜያችን፣ በህይወታችን፣ በጉልበታችን ፊቷ ሳይበላሽ ምናልባት ቤት ውስጥ ተሸሽገን ስለምንቀመጥ ትንሽ ገርጥጠን ቀልተን ልንሄድ እንችላለን። ውስጣችን ግን አልቆ ነው ወደ ሀገራችን የምንመለሰው። በእውነት እዛ ሄደን መቋቋም እስከሚያቅተን ድረስ ሄዳችሁ ለእረፍት ስትሄዱ ከሳምንት በኋላ ድካም የሚሰማት እህት ከሌለች ውሸት ነው። ለእረፍት ሄዳ ደግሞ አይላንዷ እንጂ አልጠጣም የምትልም ሴት አለች። ብሯን ከስር እያወጣች እየጨረሰች ማለት ነው። ከዛ ወደ ስደት የሚያምራት እህት አለች። ከምንም በላይ ብር መቆጠብ እንልመድ። ወደ ሀገራችን ደግሞ ስንሄድ በትንሽ ብር ስራ መጀመር እንልመድ እና እኔ ይቅርታ ልረብሻችሁ አይደለም እና በዚህ ሀሳብ ያማክራችሁ ነው። ይቅርታ አብሳላት፣ እግዚአብሔር ይስጥሽ። እንደዚህ እህቶቻችን ከራሳችሁ አልፋችሁ ሌላውን መምከር ስትጀምሩ ከውስጣችሁ የሆነ አንድ ትልቅ ቦምብ የሆነ ጥሩ ነገር አለ ማለት ነው። ይሄን ነው የሚፈለገው። ለራሳችሁ ራሳችሁን ያላችሁት በቃ ትክክል ነች። እግዚአብሔር ይስጣት። በቃ ይቺ ልጅ አሁን ማንም መጥቶ ንፍጡን አይናፈጥባትም። ማንም ላይ ላጩን አያዝረከረክባትም። ማንም ወንድ ብቴ ቲክቶከር ብቴ ሻጭ ነጋዴ ብቴ ማንም እሷ ራሷ ከኔ ግዙ ማለት ትጀምራለች። ነገ ጠብቋት። ፍቅር ነው ውስጣችሁ። ፍቅር ካለ ውስጣችሁ ሰላም ከሆነ ማዳሞቻችሁን አሳምነው የማዳም ቤት ውስጥ በርበሬ መሸጥ ማለት ይሄ የማይታመን እኮ ነው። እኮ ዓለም ላይ የማይታመን ነው። ማዳም ቤት ውስጥ ድልህ መሸጥ ማለት የማይታመን እኮ ነው እንዴ! ይሄ እኮ ማለት እኮ ብቃታችሁ ከመጠን አልፏል። በቃ ነገ እናንተ ማለት ነው የሆነ ቦታ እንደምትደርሱ 100%። እንደውም ለእናንተ ነው ማሽቃበጥ። አያችሁ፣ በሁለት እግራችሁ ስትቆሙ ሰው መሆን ስትጀምሩ ኮሽታው ይበዛል፣ ሀሳብ ሰጪው ይበዛል። አንቺ ደግሞ አንቺ ነሻውን ሰው ምትወኝ እኮ ተብለሻል እኮ ተንቀሽ ይህን እኮ ላደርግ ነው ብለሽ ስትይ አንቺ ያልታደርጊ ዳበልሞ ቄበላ የጠጣ ምን ይውጣው ነበር ብለው ይተርቱብሻል። እዋጡት እናንተ። ድሀ ያልፍለት ያለው ማንም አያልፍለት እና የሰው ቤት ገረድ ሆና ትቀርልሽ። እናት እኮ ተስፋ ታስቆርጣለች። እንኳን አይደለም ሌላው ባሏን የሆነ ነገር ልናደርግ ነው ስለ አንቺ ነሽ አሁን የሆነ ነገር የምታደርጊው ብሎ ይንቃታል። የናቁሽን ተበቃያቸው። አቺም ያሉሽን ችለሽ አሳያቸው። ሳሚ አንድ ያቆሙልኝ በበቃችሁ። ምንድነው የምታስረኝ? በሰላም ነው ግን አትቺም ያሉሽን ችለሽ አሳያቸው። አታረጊውም ያልሽ አርገሽ አሳያቸው። ያን ለማድረግ በዙሪያሽ ያለውን ኮተታ አራግፈሽ ታይ። ጉሩፕ አያስፈልግሽም። የቲክቶክ ጋጋታ አያስፈልግሽም። ማወቅ ያለብሽ ላይና ማድረግ ያለብሽን ነገር አውቅ። የት ጋር ሂጄ ራሴን ማሳደግ እችላለሁ? ፓስፖርት የሚያደርገኝ ማን ነው? ከምን ጋር ነው መደረግ ያለበት? ይሄ ሁላችሁ እድል ተሰጥቷቸዋል። ሚዲያ ላይ ጥሩም አለ መጥፎም አለ፣ መልካምም አለ ሰይጣንም አለ፣ እግዚአብሔርም አለ መንፈስም ርኩስም ነገር አለ። ምርጫው እናንተ ነው።